ምናልባት ግን እኔ ትላንትና ቤተሰብ ሩታ ጋር ሄጄ ነበር። የተሰማኝን ስሜት የተናገረችኝ ነገር ሰምታችሁ ቢሆን ያለችኝ ነገር አውቃችሁ ቢሆን እውነት ህመሟን ጉዳቷን ይታያችሁ ነበር። ቢኒየው ያቸው በቃ የነሱ የመጨረሻ ፍላጎት ይሄ ነው። የወለድኩትን ልጅ ያለ አባት ማሳደግ ፍላጎታቸው ነው። ብቻውን እንዲንከራተት ፍላጎት ስላላቸው ነው። እያለቀሰች እያነባች ነው ያወራች። ግን ደግሞ ካሜራ ላይ ወጣ መቼም ቢሆን መቼም እንባውን አታዩ። ያ ደግሞ እኛ እናድርግም መቼም ቢሆን ማለት ነው። እኔ አሁን ላይ ራሱ ሩታ ተጎድታለች ማለት እየደበረኝ ነው። ገብቷችኋል? ግን ደግሞ የሴት ልጅ መምከባር ነው። ሴት ልጅ አታልቅስብ ይባላል፣ ሰው ያልቅስብ ይባላል። እና ዛሬ ላይ የምታደርጉት ነገር ለነገ ህይወታችሁ አንድ ጠባሳ እንዳስቀመጣችሁ ነው። አንድ የሆነ ነገር እንዳስቀመጣችሁ ነው። መቼም ደግሞ የሩታ ግፍ ሩታን እንደዚህ ያደረጋችኋት ነገር መቼም ቢሆን በህይወታችሁ አይለቃችሁ የትም ብትሄዱ ማለት ነው። የሴት ልጅ እንባ አዙሮ ነው ይጥላችሁ፣ አዙሮ ማለት ነው። እሷ ሞታም ተማሙታም ልጇን ያለ አባትም ታሳድገዋለች። ግን ነገ ላይ ልጁም እናንተ ላይ የሆነ ነገር አለማድረጓ አትጠራጠሩ። ገብቷል? ምንም ማያቀጻ ልጅ ላይ ቂም አታትርፉ፣ በቀል አታትርፉ። በፍቅር ይኖሩበት፣ ተሰብስበው በአንድነት ይኖሩበት። የተላለቅ ሰው ስድብ መጥፎ ነው፣ እርግማን መጥፎ ነው ለህይወታችሁ ማለት ነው። ብዙ ሰው ነው እያለቀሰባችሁ ያለው፣ ብዙ ሰው ነው እንዴ። እናንተ ረፉ ያበቃል። ከዚህ በለጠ ቅሌታም አትሁኑ። ስነ ስርዓታችሁን ያዙ እንዴ። እዚህ ጋር አብርሃም ማለት ነው ማንም እዚህ ጋር ወደድኩ ብሎ ሊያስመስል ይችላል፣ ሊያለቅስል ይችላል። አብርሃም እንዲሆን ይላል እንዲወጥች ይላል ሊል ይችላል። ግን እያንዳንዳቸው ላንተ ተጠቅመው አይደለም። እያንዳንዳቸው ማለት ነው እሪ ሊሉ ይችላሉ። እንደዚህ ስትታመም 10 ሰው 20 ሰው ከዙሪያ ሊሆን ይችላል። ግን ደግሞ እያንዳንዳቸው አንተን የሚጠቅሙ ሰዎች አይደሉም። የነገ ህይወትን ለማበላሸት የነገ ህይወትን ከትዳር ከልጅ የመለየት ፍላጎት ያላቸው እንጂ አንድም አንተን የሚጠቅም ላንተ የሚያስብ የሚጨነቅ የለም። ነገ ራሱ ከኤርሜላ አንድ ብትሆን ከኤርሜላ ጋር ህይወትን ብትጀምር ነገም ህይወት ላይ መተው የሚበጠበጡ እነዚህ ሰዎች ናቸው። ነገም ማለት ነው። ዛሬ ላይ ጥሩ ሰው መጥፎ ሰው ብለህ ለይተህ ካላወቅ ከኤርሜላ ጋር ራሱ ብትሆን ነገ መተው መረበሻቸው አይቀርም። ከዚህ በፊት የአብርሽ ልጅ ነው ኤርሜላ አስመለሳት እያላችሁ አንዴ የምርመራ ውጤት አንዴ የእርግዝና ወረቀት እያላችሁ እያመጣችሁ ሚዲያ ላይ አልናገርም ለማንም ካልተናገርክ ላንተ ነው የምናገረው እያልከው ነበር አቤል ለብሩክ ማለት ነው። እና አንተ ማስረግዛት ብሩክም ያስረግዛት ከኤርሜላ ጋዛው ተጨመላለቁ እንደፈለግ እዛ ጋር ከሷ ጋር ልትጋደምም ትችላለህ፣ ልተኛም ትችላለህ። ከኔ ህይወት ጋር አይመለከትም። እኛን አትንኩን፣ አብርሽን አትንኩት። ከኤርሜላ ጋር የፈለጋችሁት ሁኑ። ለምን ብትሉ ባህሪያችሁ አንድ ነው። ኤርሜላም የተንኮል እባብ አላት፣ አቤልም ብሩክ የተንኮል እባብ አላችሁ። እባብ ለእባብ ስለሆናችሁ እባብና እባብ ደግሞ ሲጋባ ጥሩ ልጅ እባብ ስለሚወጣው በደንብ አድርጋችሁ ተጣመሩ፣ ክበሩ፣ ውለዱ። ከዚህ በለጠ ምንም ልላችሁ አልችልም። በጣም ተናድጄ ስለሆነ ነው የምናገረው። ለምን አቤልም ብሩክንም ለምኛቸዋለሁ፣ እስከ መደባደብ ደርሻለሁ፣ የሆነ ነገር እስከ ማድረግ ደርሻለሁ ማለት ነው። ከዛም አልፎ ደግሞ የመረዙት እዩን ኪያን ስለ ሩታ የሚማገቱ የነበሩ ልጆች በዚህ ቅጽበት አይምሯቸውን ቀይረው ካብርሽና ከኤርሜላ ጎን ስርስር አይጠፉም። እና እዩም ብትሆን ስነ ስርዓትን ያዝ። ከዚህ በፊት ፍቹ ያልካት አንተ ነበርክ ለሩታ ማለት ነው። ሩታ ጋር የምታወራው ሌላ፣ አብርሽ ጋር የምታወራው ሌላ። በቃ ከሁለቱም ህይወት ወይ ውጣ ወይ ደግሞ ትክክለኛው ይሄ ነው በላቸው። አለቀ። እንደ እስስት ባህሪን እየቀየርክ እየሳክ የሆነ ነገር እያረክ ህይወታቸውን አትረብሽ። አንደኛ እንዳና አቤል ማስመሰል ካቃተ ይቅርብ በቃ። በዚህ ልክ የሩታ ቤት ድረስ የሆነ ሰው ነው እየጎተትክ እያመጣ ኤርሜላን ሰበሰበ እያመጣ ልጅቷ ከሷ ጋር እንድትጋደል ያረከው አንተ ነህ። ከዚህ በፊት ገብቶሃል? ማንንም በሌለበት ቤት አንኳኩተህ ኤርሜላን ይዘህ ይሄድከው አንተ ነህ።
ስለዚህ የሩታን ህይወት ሁላችሁም ተባብራችሁ ለመረበሽ ከፈለጋችሁ በስነ ስርዓት ሩታ አትመቸንም፣ አንወዳትም፣ አንፈልጋትም በሉን። ለምትሉ እኛ እንፈልጋታለን፣ እኛ እንወዳታለን፣ እኛ እናከብራታለን። እናንተ መጣችሁም ቀራችሁም ከሷ ህይወት የሚቀንስ የሚጎልም ነገር የለም። በቃ ከናንተ ጋር ጥሩ ጊዜ ያሳልፋለች። ከናንተ መለየት ቢደብራትም ይህንን ተግባራችሁ ቢያስጠላትም መኖር ግን ትችላለች። የራሷን ህይወት መቀጠል ትችላለች። ከዚህ በፊትም ቡቼ የሷን ፎቶ እየቀደድክ ስታቃጥል ነበር። የሆነ ሰዓት ላይ ግን መተ ሩታ ትክክል ነው የሰራችው ብለ መናገር ጀመርክ። በድጋሚ ደግሞ የ50K ፕሮግራም ላይ አፈቅራለሁ ስትል ሆ እያላችሁ እያጨበጨባችሁ የነበራችሁት እናንተ ናችሁ። የሰው ልጅ ይቀየራል፣ የሰው ልጅ ይለወጣል፣ የሰው ልጅ እባብ ነው። እያንዳንዳችሁን ተናግሬያችኋለሁ። በቃ መናገር ስላለብኝ ማለት ነው። ስለዚህ ከዚህ የበለጠ ተናጋሪም አይደለሁም። ማንም የፈለገው ሊያመጣ ይችላል። አሁንም ከመናገር ወደ ኋላ አልልም። አሁንም እውነቱን ከማውጣት ወደ ኋላ አልልም። የሚደብረው ካለ ይደብረው። እንዲህ በመናገር የደበራችሁ ሰዎች ካላችሁ ይደብራችሁ። ለምትሉ እውነቱን ነው እያወራ ያለሁት ከእውነታ ጋር ሆኜ ነው። ስለዚህ ሁላችሁንም አመሰግናለሁ ቤተሰብ። ስሜታዊ ሆኜ ነው እንደዚህ እየተናገርኩት። ለእናንተ ይቅርታ ለምትሉ በማያገባችሁ ነገር ነው እየጮኩ ያለሁት እየተናገርኩ ያለሁትና ይቅርታ አድርጉልኝ። እወዳችኋለሁ።